ሰላም ውድ የዩቲዩብ ቤተሰቦቼ እንደምንሰነበታችሁ፣ እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ይህ የህይወት ውሃ ቻናል ሲሆን ፕሮግራሙ ደግሞ በጎ ዘመን የሚል ፕሮግራም ነው። ዛሬ በድጋሚ ተገናኝተናል። ዛሬ የምንነጋገርበት ርዕሰ ጉዳይ የወጣቱ ህይወት የተዘበራረቀው ለምንድን ነው በሚል ጉዳይ ይሆናል። ኢትዮጵያ ውስጥ ትውልዱ እጅግ በጣም በተዘበራረቀና እጅግ በጣም በከፋ ህይወት ውስጥ ነው የሚኖረው። ለምንድን ነው የሚለውን ሐሳብ እናነሳለን። መቼም ዕቃ ቢሆን ንፋስ ነው ያመሰቃቀለው እንላለን። ሌላም ነገር ቢሆን ደግሞ በራሱ እየተጣመመና እየጎበጠ ሄዶ ነው እንላለን። ሰው ህይወቱ ሲመሰቃቀል ግን ዝም ብሎ አይመሰቃቀልም። ሰው ህያው ፍጡር ነው። ሰው ትልቅ ፍጡር ነው። ሰው ትልቅና ከባድ የሆነ ማንነት ያለው ፍጡር ነው እና ዝም ብሎ አይመሰቃቀልም። ሰው በቀላሉም እንደዚህ ሊበላሽ የሚችል ፍጡር አይደለም። ምክንያቱም አእምሮ አለው፣ ነፍስ አለው፣ መንፈስ አለው። ባጭሩ ሰው ትልቅ ፍጡር ስለሆነ ዝም ብሎ እንደ ዕቃ ወይ እንደ አዝመራ ሊዘበራረቅ አይችልም። ግን አሁን የምናስተውለው አስተውሎት ትውልዱ እጅግ በጣም በከፋ ህይወት ውስጥ ነው የሚኖረው። ምክንያቱ ምንድን ነው የሚለውን ከብዙ ምክንያቶች ሶስቱን ጨምቄ ላቅርብና ዛሬ ንግግራችንን እንጨርሳለን። ምክንያቶቹ ሶስት ናቸው። በእኔ እጅግ በጣም ብዙ ምክንያቶች አሉ። የኢትዮጵያውያን ችግር፣ የትውልዱ ጫና እንደዚህ ቀላል ሆኖ በቁጥር የሚገለጽ አይደለም። በጣም ብዙ ምክንያት አለው። ረጅም ዘመንም ያስቆጠረ ነው። ትላንትና ይጀምር አይደለም ችግራችን። ሆኖም ግን በእኔ መረዳትና በእኔ እውቀት ለሚዲያም እንዲመጥን አድርጌ በሶስት መንገድ ጨመቅ አድርጌ አቅርበዋለሁ። እነዚህ ሶስቱን ነጥቦች እናያለን። የመጀመሪያው ትውልዱ በትዳሩና በፍቅር ህይወቱ የተዘበራረቀበት ምክንያቱ ምንድን ነው? ይህን እናያለን። በሁለተኛ ደረጃ ትውልዱ ወይም ወጣቱ በትምህርቱ ጎበዝ የማይሆንበትና ወደ ትልቅ የፈጠራ አቅም የማያድግበት ለምንድን ነው? ይህንን እናያለን። በሶስተኛ ደረጃ ትውልዱ እንደ ህዝብ እና እንደ ሀገር የራሱን ወይም ራሱን የማይወድበት ምክንያት ምንድን ነው? በአንድ ቪዲዮ ላይም ተናግሬያለሁ። ሰዎች ለምን ያታልሉናል በሚለው ቪዲዮ ላይ ኢትዮጵያዊ ሁሉ ከሀገር መውጣትና መጥፋት ነው የሚፈልገው። ለምንድን ነው በራሱ የማይኮራው? ለምንድን ነው የራሱ የሆነ ነገር የማይወደው? እንደ ሀገርም እንደ ህዝብም እንደ ግለሰብም የራሱን ነገር አይወድም። እነዚህን ሶስት ነጥቦችን እናያለን። ወደ መጀመሪያው ነጥባችን ስንመለስ ትውልዱ በፍቅርና በትዳር ህይወቱ የተዘበራረቀው ለምንድን ነው? እንዲያው ለምልክት በዚህ ጊዜ አሁን በዚህ ዘመን በዚህ ወቅት አሁን በምናገርበት ሰዓት አንድ ሰው ተነስቶ በፍቅር ህይወቴ ስኬታማ ነኝ፣ ደስተኛ ነኝ፣ ፍቅረኛዬን አምነዋለሁ፣ እወደዋለሁ፣ ፍቅረኛዬን አምናታለሁ፣ እወዳታለሁ፣ በአንድ ሀሳብ በአንድ ህይወት ነው የምንኖረው፣ ከሷ ውጪ የለኝም፣ ከሱ ውጪ የለኝም ብሎ በድፍረት የሚናገር ወጣት አለ ወይ? በተመሳሳይ በትዳሬ ደስተኛ ነኝ፣ ሚስቴን በጣም እወዳታለሁ፣ በጣም አከብራታለሁ፣ ዓላማችን ህይወታችን አንድ ነው የሚልስ አለ ወይ? ይህንኑ ስንገለብጠው ሴቷስ በባሌ ደስተኛ ነኝ፣ በትዳሬ እጅግ በጣም ደስተኛ ነኝ፣ በትዳሬ በቤቴ በህይወቴ በልጆቼ አርፍ ያለሁ የምትልስ ሚስት አለች ወይ? ካሉም በኢትዮጵያ ውስጥ 5% ብቻ ነው የሚይዙት። 95%ቱ በፍቅር ህይወቱና በትዳሩ ከባድ የሆነ አዘቅት ውስጥ ነው ያለው። በከባድ ስቃይና ድብርት ውስጥ ነው ያለው። ለምን? 95% ቀላል አይደለም። በአንድ ህዝብ ውስጥ 95% አይደለም 5% ብልሽት በራሱ እየሰፋ ስለሚሄድ እንደ ትውልድ እንደ ሀገር በጣም አደገኛ ነው። እየተነጋገርን ያለነው በጎ ዘመን በሚለው ፕሮግራማችን ስለሆነ ዘመናችን በጎ እንዲሆን የኛ የትውልድ ዘመንም በበጎ መዛግብት እንዲቀመጥ ዛሬ ትውልዱን ያቅበዘበዘው እረፍት የነሳው ህይወቱን ያበላሸውና ያዘበራረቀው ምንድን ነው በሚለው ላይ እየተነጋገርን ነው። ወደ ጉዳያችን እንመለስ። ሶስት ነጥቦችን እዚህ ጋር እናንሳ። ትውልዱ በፍቅር በትዳሩ ደስተኛና ታማኝ ያልሆነበት ምክንያት ምንድን ነው ሲባል ሶስት ነገሮችን እንጠቅሳለን። ለዚህ ዝብርቅርቅ ዋነኛ ሆኖ የመጀመሪያው ነጥብ የሚነሳው እያንዳንዱ ኢትዮጵያዊ በቤተሰቡ ሲያድግ በጾታው የሚሰማውን ስሜት እየተመከረ እየተማረ በጥንቃቄ ተደግፎ ደስ ብሎት አይደለም የሚያድገው። በእኛ በኢትዮጵያውያን አስተሳሰብና አኗኗር ፍቅር ነውር ነው። ዝም ብለን ፍቅር ፍቅር ብለን እናወራለን እንጂ ፍቅር ነውር ነው። መዋደድ፣ መፋቀር፣ ስለ ጾታዊ ጉዳይ ማውራት፣ ስለ ወሲብ ማውራት፣ ስለ ትዳር ማውራት በቤተሰባችን ነውር ነው፣ ብልግና ነው። ቤተሰብ ያላወረሰንን፣ ቤተሰብ ያልደገፈልንን፣ ቤተሰብ ያላስተማረንን፣ ቤተሰብ ያልደገፈልንን፣ ቤተሰብ ያላወረሰንን ነገር
እኛ በራሳችን መፍጠር አንችልም። የመጀመሪያው ትልቁ የፍቅር መዘበራረቅ የሚጀምረው እዚህ ጋር ነው። የጾታ ርኩሰትም የሚጀምረው እዚህ ጋር ነው። ወንድ ራሱን እንደ ወንድ አይቶ ወንድነቱን አክብሮ ፍቅረኛውን በማክበር ውስጥ አይኖርም። ሴቷን በተመሳሳይ እንደዛ። ለምንድን ነው ሲባል እያፈርን እየተሸማቀቅን ነውር ነው እየተባልን ብልግና ነው እየተባልን ነው ያደግ ነው። እሱ ጭንቅላታችን ውስጥ የሚፈጥረው ስሜት ቀላል አይደለም። ከሴት ጋር መታየት ነውር፣ ከሴት ጋር ማውራት ብልግና፣ ስለ ወሲብ፣ ስለ ፍቅር፣ ስለ ህይወት መነጋገር ደግሞ መናኛና ኋላ ቀር የሆነ የስራ ፈት ወሬ ተደርጎ ነው የሚቆጠረው። ብዙ ሴቶች በየቤታቸው፣ ብዙ ወንዶች በየቤታቸው በሚስጥር በሹክሹክታ ነው የሚያወሩት። ዛሬ ትውልዱ በእንደዚህ አይነት አስቀያሚ በሆነ በተመሳሳይ ጾታ ልምምድም የተዘፈቀው በግለ ወሲብም ራሱን እያሰቃየ እያነቀ የሚገለው መነሻው ይሄ ነው። ቤተሰብ አንቺ ሴት ነሽ፣ እግዚአብሔር ባርኮ የሰጠኝ ልጄ ነሽ፣ ሴትነትሽ የተባረከ ነው፣ የተቀደሰ ነው፣ በሴትነትሽ እግዚአብሔር ይባርክሻል፣ ደግና ጎበዝ መልካም ባል ታገቢያለሽ፣ በሱ ደግሞ ከማህፀንሽ እግዚአብሔር ብዙን ዘር ወደ ምድር ያመጣል ተብለን ሴትነታችንን እየወደድን ደስ ብሎን አላደግንም። እየተሸማቀቅን እየተሰደብን አንቺ ገልቱ፣ አንቺ ጋለሞታ፣ አንቺ ባለጌ፣ አንቺ ስድ እየተባልን ነው ያደግ ነው። ሴትነትን የፈጠረው እናትና አባት አይደለም። ሴትነትን ያመጣው እግዚአብሔር ነው። ሴት ሆኖ ሴት ልጅም ሴት ሆና እንድትፈጠር ያደረገው እግዚአብሔር ነው። ሴትን የፈጠረ እግዚአብሔር ነው። ሴትነትን የሰጠ እግዚአብሔር ነው። ወንድን የፈጠረ እግዚአብሔር ነው። ወንድነትም የሰጠ እግዚአብሔር ነው። ቤተሰቦቻችን ግን ለዚህ እውቅና አይሰጡም። ይሄ ከባዱ አደጋ የሚጀምረው እዚህ ጋር ነው። ወንዱንም በተመሳሳይ ስለ በቀል፣ ስለ ጉልበት፣ ስለ መምታት፣ ስለ መስበር ነው እንጂ የምናስተምረው አንተ ወንድ ነህ፣ አንተ የተቀደሰ ማንነት ነው ያለህ፣ ወንድነትህ የተባረከ ነው፣ ወደፊት ሚስትህን ማክበር አለብህ፣ ሴት አካልህ ናት፣ ሴት ህይወትህ ናት፣ ሴት የመንገድህ ብርሃን ናት፣ ሴት ዘርህን የምታስቀጥልባት ቅዱስ ሀገርህ ናት፣ የተለየች ክቡር ምድር ናት፣ ሳማት፣ እቀፋት፣ ውደዳት፣ አክብራት ተብለን አላደግንም። ወንዱ ምን አባት መጠመጣለ ሴታ ሴት እየተባለ ነው ያደገው። ወደ ሴት ፊቱን ሲያቀና እንደ ባለጌ እንደ ነውረኛ እየተቆጠረ ነው ያደግ ነው። ይሄ ከባድ አይነ ጥላ ነው። ብዙ ኢትዮጵያውያንን የሰበረ ይሄ ነው። በእርግጥ እንደፈለገን ልቅ እንሁን እንደፈለገን እንሁን የሚልም እንስሳዊ ትምህርት የለኝም። ስለሱ አይደለም እየተነጋገርን ያለን። ማንነትን መባረክና በጾታ መኩራት ብልግናን አይሰብክም፣ ልቅ መሆንንም አያስተምርም። እኔ እያልኩ ያለሁት ለትውልዱ የፍቅር ህይወት መዘበራረቅና የእርስ በርስ አለመከባበር በትዳርም አለመጣጣም ያመጣው የቤተሰቦቻችን ጣጣ ነው። በፍቅርና በክብር አልተማርንም። ከዛሬ ጀምሮ ግን ይግባችሁ። ማንም ሰው ሴትነትሽን ሊደፍርና ሊያንቋሽሽ አይገባውም። ክብር አለሽ። ስለ ወሲብ አሰብሽ ማለት አንቺ የፈጠርሽው አይደለም፣ እግዚአብሔር የሰጠሽ ነው። ተፈጥሮ ነው። ተፈጥሮሽ ሊከበር ይገባል። አንተም እንደዛው ሴትን ወደድካት፣ አፈቀርካት፣ አቀፍካት፣ ሳምካት፣ ለጋብቻ ጠየቅካት፣ ከእሷ ጋር ለመኖር ወደድክ፣ ፍቅር የያዘህ ማለት ወራዳ ነህ፣ የበታች ነህ፣ ማትረባ ነህ ማለት አይደለም። ተፈጥሮህ ነው፣ እግዚአብሔር ነው የሰጠ። ተፈጥሮን የሰጠ ደግሞ እግዚአብሔር ነው። የትኛውም ትምህርት ምድር ላይ ያለ የትኛውም የህይወት ልምምድ ከተፈጥሮ ጋር የማይጣጣም ከሆነ የተፈጥሮን ህግ የማያከብር ከሆነ እሱ በጣም አደገኛ ልምምድ ነው። አንደኛ የጎዳን እሱ ነው። ትልቁ መሰረት እሱ ነው። ቤተሰቦቻችን ጾታችንን አክብረው በፍቅር አላሳደጉንም። እነሱ ተቃቅፈው እያደሩ ልጆቻቸው ፊት ጨዋ ነው የሚያጫውታቸው። የሚባል ነገር የለም። ሚስትህን ታቅፈህ አድረህ ልጅህ እንደማትፈልግ ልጅህ እንደማታውቅ አድርገህ መቁጠርህ በራሱ ትልቅ ጥፋት ነው። ባልሽን አቅፈሽ በፍቅር ስትኮመኩሚ አድረሽ ልጅሽን ወደ ሴት ሲያዘነብል የሴት ፍቅር ሲያድርበት እሱን ባለጌና ሰነፍለሽ መሳደብ በራሱ ትልቅ ልምምድ ነው። መጥፎ የሆነ አስተሳሰብ ነው። የጎዳን እሱ ጋር ነው። አሁን ያላችሁ ወጣቶችም ስሙኝ። በዚህ ጥቃት ውስጥ ያላችሁም ራሳችሁን ከዚህ አደጋና ጥቃት ለመስበር ራሳችሁን በተለየ መንገድ አሰልጥኑ። ቀጣይ ወላጅ ሆናችሁ ቤተሰብ ስትመሰረቱም ደግሞ ልጆቻችሁንና ተከታዮቻችሁን ወይም ከናንተ አብራክ የወጡትን ፍቅርና ጾታዊ መሳሳብ ብልግና ነው ብላችሁ በደልና ክፋት ነው ነውር ነው ብላችሁ እንዳትነግሯቸው ተጠንቀቁ። ይሄ ይግባል። የበጎ ዘመን ግንባታ የሚጀምረው አንዱ ማንነትን ከማክበርና ከተፈጥሮ ጋር ራስን ከማስማማት ነው። ከባዱ በፍቅር ላይ ጠንቅ የሆነብን ያደግንበት አስተዳደግ ነው። አንድ ሁለተኛው ምክንያት በሃይማኖታችን ስንማር በየትኛውም የሃይማኖት ተቋም ውስጥ ወይም ቤተ እምነት ውስጥ ስንማር በጾታችን ተከብረን ተወደን እንድናደግ የሚያደርጉ ትምህርቶች በጣም ስስ ናቸው። እሱም አልፎ አልፎ ነው። በሶስተኛ ደረጃ እንደ ሀገር መንግስት ፕሮግራም ቀርጾ ዲቴል የሆነ በጥልቀት የሚያስረዳ ኦፊሻል የሆነ ኢትዮጵያ አቀፍ የሆነ የጾታ ትምህርት የለም። የሳይንስ ትምህርት ስንማር አንዳንዴ ስለ ራሱ መጽሐፉ ስለሚያስገድድ
የጾታ ትምህርት እንማራለን። ግን አንዲት ሴት ሴትነቷን ወዳ በትክክል እንድትደሰት ሊያደርግ የሚችል ትምህርት አይደለም። ማህፀን እንዲቀመጣል፣ አንጀት እንዲቀመጣል፣ የእንቁላል እንደዚህ ይሆናል፣ ሲጸነስ እንደዚህ ይሆናል፣ እንደዚህ ተብሎ ነው የምንማረው። ሌላ ነገር የለም። በቃ የወንድ ዘር እንደዚህ ሲገባ ስፐርም እንደዚህ ተብለን ነው የተማርነው። እሱ በቂ አይደለም። እሱም ፈንክሽኑን ነው የምንማረው። ዋና መሰረቱ ቅዱስ ነው፣ ክቡር ነው። ማንም ሰው ሴትነትሽን አይነቅም ተብለን አልተማርንም። እንደ መንግስት ሴትና ወንድ እኩል ነው የሚል በህግ ፊት አለ። እሱም ከሞላ ጎደል ተፈጻሚነት የለውም። ከሞላ ጎደል ነው የሚፈጸመው። እንደዚህ አይነት ትምህርት አለ። ፖለቲካዊ አቀፍ ናቸው። ጾታ ተኮር የሆኑ ትምህርቶች ብዙ ጊዜ ሴቶች ከሴቶች ጋር ይደራጃሉ፣ ወንዶችም ራሳቸው ይደራጃሉ። ፖለቲካ ተኮር ነው። ስርዓቱን እንዲደግፍ፣ ሰዎች ከስርዓቱ እንዳይወጡ፣ ለስርዓቱ ድምፅ እንዲሆኑ፣ አቅም እንዲሆኑ ካልሆነ በስተቀር በሀገር ደረጃ ኦፊሻሊ እንደ መንግስት ሴት ልጅ ጾታዋ እንዲህ ስለሆነ ከዚህ አንጻር ከሃይማኖት ከባህላችን ከተፈጥሮ አንጻር ተብሎ የነካ ነውር ነገር የተናገረ እንዲህ አይነት ቅጣት ይጠብቀዋል። በፍጹም በሀገራችን ክልክል ነው የሚል መንግስታዊ አቋም የለም። በየሚዲያው እያየን አይደለም እንደ ሴቶች እንዴት እንደሚያበሻቅጧቸው። አሁንማ ሴትና ወንድነት የለየለት መረን የለቀቀ ማንነት ሆኖ የለም እንደ የተበላሸ ሴቶች ራሱ ትዳር ሆንክቢ ብለው ጫናና መጥፎ ነገርን በትዳር መስለውት የለም እንደ ገደል ገብቶ ተበላሽቶ። ይሄ ምንድን ነው ከተባለ የነዚህ ሶስት ድምር ውጤቶች ነው። ትውልዱ ህይወቱ ለምንድን ነው የተዘበራረቀው ሲባል የመጀመሪያ በፍቅር ህይወቱ የተዘበራረቀበትን ስናይ ከቤተሰባችን ስናድግ የወረስነው ነገር ጥሩ አይደለም፣ ምቾት የለውም፣ እኛን የሚያከብር አይደለም፣ ተፈጥሮን የሚመለከትና ተፈጥሯችንን ምን ያደረገ እውቅና የሰጠ አይደለም። በተመሳሳይ በሃይማኖትም እንደዛ ነው። በመንግስት ደረጃም እንደ ሀገር የለም። እንደ ፖለቲካ ነው እንጂ ቀጥታ ሰው ተኮር የሆነ ጾታ ላይ የሰራ ነገር የለም። አንድ ሴት በሴትነቷ እንድትኮራ፣ ወንድ ልጅ በወንድነቱ እንዲኮራ ሊያደርግ የሚችል ምንም አይነት ሀገራዊ የመንግስት ፕሮግራም የለም። የሴቶች መብት ምናምን ስለ ሴቶች የሚያስተምሩ ሴቶች በህግ ፊት እኩል ናቸው ምናምን የሚሉ ፖለቲካዊ ሀሳቦች አሉ። ለሴቷ ግን ምንም አይደለም፣ ለወንዱ ምንም አይደለም። እንደ አጠቃላይ ህዝቡን ለመያዝ የተደረገ ነው። ጠንካራ የሆነ አይደለም። ስለዚህ መፍትሄው ምንድን ነው ሲባል እንደ አጠቃላይ መጨረሻ እንመጣበታለን። ምንድን ነው ሲባል ወላጆች ልጆቻችሁን በክብር ያዙ። ሴቷ የወንድ ፍላጎት ስላደረባትና ወንድ ስለፈለገች ደስ ያላትን ወንድ ስለወደደች ችግር ውስጥ እንዳትገባ ማስተማርና እሳቱን ማሳየት ነው እንጂ ብልግናና ነውር ነው ብላችሁ አንገቷን አታስደፏት፣ አታሳፍሯት። ከዛ በኋላ ከወንድ ጋር ያለ ግንኙነት በሙሉ ነውርና ብልግና ነው ብላ ነው የምታስበው። እንደዛ እንድትሆን ያደርጋል። በጣም መጥፎ ነው። በልጅነታችን የሚቀረጽብን ነገር በጣም መጥፎ ነገር ነው። ወንዱንም በተመሳሳይ እንደዛው ልናደርገው አይገባም። ትውልዱን በእግዚአብሔር ፍቅርና ሐሴት አንጹት። መጀመሪያ ይታነጽ ትውልዱ በእግዚአብሔር ፍቅርና እውነት አእምሮ የበራለት ትውልድ ትዳሩን እንዴት እንደሚመራ ያውቃል። ወደ ሁለተኛው ነጥብ እንግባ። ሁለተኛው ትውልዱ በትምህርቱ ጎበዝና ውጤታማ ያልሆነው ለምንድን ነው ሲባል በቁጥር 1 ላይ ያየነው ነጥብ በራሱ አንድ ሸክም ነው። ለዚህም 3 በቂ ምክንያቶች አሉ። አንደኛውና የመጀመሪያው ትውልዱ ደስተኛ አይደለም። ለምን ቢባል በቃ ደስተኛ አይደለም። በቤተሰብም ደስተኛ አይደለም፣ በራሱም ደስተኛ አይደለም፣ በሀገሩም ደስተኛ አይደለም፣ በስርዓቱም ደስተኛ አይደለም፣ በትምህርቱም ደስተኛ አይደለም። ስለዚህ በቃ ጠንካራ ሆኖ ሊማር አይችልም። ብዙ ሸክም አለበት። በዛ ላይ የኢኮኖሚም ችግር አለ። በዛ ላይ የግልም የስነ ልቦና ችግር አለ። የቤተሰብም ከልጆች ጋር በሰላም የመኖር ችግር አለ። እነዚህ ሁሉ ጫናዎች አሉ። ስለዚህ የመጀመሪያ ደስተኛ አይደለም ትውልዱ። ደስተኛ ካልሆነ ደግሞ ለምንም ነገር ሰርቶ በይሉኝታ ነው የሚማረው። ወይ ስራ ላለመፍታት ነው፣ ወይ ቤተሰብ አልባሌ ቦታ ትውላለህ እንዳይባል ነው፣ ወይ የቤተሰብን ጭቅጭቅ ፈርቶ ነው፣ ወይ ደግሞ ምናልባት ተምሬ የሆነ ቦታ ብደርስ ብሎ ዝም ብሎ በተንገዳገደ ደብዛዛ በሆነ ተስፋ ነው እንጂ የሚማረው። ትውልዱ ጠንካራ የሆነ ተስፋ ይዞ ደስተኛ ሆኖ የሚማረው ትምህርት አይደለም። በቃ ትልቁ ችግር ይሄ ነው። ምንድን ነው ከተባለ ቅኝቱ ልክ አይደለም። ያለን አያያዝ፣ ያለን ፍቅር፣ ያለን ሁኔታ አንድ አይደለም። ሁሉም ጫና ይፈጥርበታል። በተለይ ልጆች ከሆኑ ደግሞ ወጣቱ የብዙ ነገር ተጠቂ ነው። ልጅ ነህ፣ አታቅም፣ አልደረስክም ምናምን የሚልም ጫና አለ። ስለዚህ በትምህርቱ ጎበዝ የማይሆነው የመጀመሪያው ደስተኛ አይደለም። ሁለተኛው ትውልዱ ተምህሮ ሊያርፍና ሊደሰት የሚችልበት ምንም አይነት ተስፋ የለው። ለምን ሲባል ኢትዮጵያ ውስጥ አሁን አንድ ተማሪ ተምሮ የት ነው የምደርሰው የሚለውን ጥርት ያለ ተስፋ አለው። በቃ ተምሬ ይሄን አደርጋለሁ፣ ይሄ አለኝ ብሎ የስራ አማራጮች አሉ ወይ? አሉ የስራ አማራጮች። ተቀጥሬ ስራ ባሊዝ በራሴ ይሄን ብሰራ
በቤተሰቦቼ ይሄን እደገፋለሁ፣ በራሴ እዚህ ድረስ እሄዳለሁ፣ ከዛ ደግሞ መንግስት እንደ ዜጋ ይሄን ያግዘኛል፣ ስለዚህ ይሄንን አሳካለሁ የሚል የተጨበጠ ተስፋ አለው ወይ ተማሪው ሲባል የለውም። ስለዚህ ብቻ መሀይም ላለመባል ያልባለ ቦታ ላለመዋል ወጣቱ ይማራል፣ ከዛ ምንም ተስፋ የለውም፣ እንደ ነገሩ ይሆናል። ለዚህም ነው በቀላሉ የሆነ አዲስ ሀሳብ ሲመጣ ነድቶ ገደል ውስጥ የሚከተው። ለዚህ ነው ትንሽ ንፋስ ሽው ባለ ቁጥር ትውልዱ ተበትኖ እየተፈነገለ ያለው። ጠንካራ ትውልድ ያጣ ነው ለዚህ ነው። ሁለተኛው በትምህርቱ ውጤታማና ጎበዝ የማይሆነው ትውልዱ ተስፋ የለውም። ተስፋ የሚያደርገው ነገር አንዲት እንኳን የለም። ለምን ሲባል በቃ ነገ የሆነ ነገር ነው የሚገጥመኝ፣ ነገ የሆነ ነገር ነው የሚገጥመኝ ይላል። ኢትዮጵያ ሀገራችን ራሱ ምድሪቷ፣ ቤተሰባችን፣ ማህበረሰቡ ተምረን ነገ ሊቀበለን የሚችል ማንነት ያለው አይደለም። ስጋት ውስጥ ያለ ነው፣ ችግር ውስጥ ያለ ነው። እንዲያውም ኢትዮጵያውያን በጣም ጎበዞች ነን፣ በጣም ጎበዞች። እንደዚህም ሆኖ ጥሩ ነገር እያደረግን ነው። ተምረን የሆነ ቦታ እየደረስን ነው፣ የሆነ ነገር እየያዝን ነው። በቃ ይሄ እንዲያውም በጣም ጎበዞች ነን፣ ሊደገፍ የሚችል ነው። ግን ሌሎች ዓለማት ላይ ሌሎች ሀገራት ላይ እንደምናየው የሚደረግልን ድጋፍና ነገ ትምህርት ብንጨርስ ብለን የምናስቀምጠው የስራ አማራጭ የለም፣ ተስፋ የለንም። ስለዚህ ትውልዱ ይዝላል። በቃ ተምሬስ እንዴት ልሆን ነው ደግሞ ይሄ ሊፈጠር ነው በቃ ነው እዚህ ሀገር ባልሆንኩ ብሎ ሌላ ነገር ነው የሚያስበው። ስለዚህ ተስፋ የለውም። በትምህርቱ ጎበዝ ያልሆነበት ምክንያት ይሄ ነው። ሌላውን ትቼ ነው ጉዳዩ ፖለቲካዊ ትንታኔ እንዳይሆን ሌላውን ትቼ ነው ትውልዱ በትምህርቱ ጎበዝ ያልሆነበት ምክንያት፣ ደስተኛ ያልሆነበትን ምክንያት ሌላውንም ጨምሬ ፖለቲካዊ ትንታኔ እንዳይመስል አሁን እየተነጋገርን ያለ ነው። የትውልዱ ህይወት ለምንድን ነው የተዘበራረቀው የሚለውን እያወራን ስለሆነ ጉዳዩ ሌላ መልክ ይዞ ፖለቲካዊ ትንታኔ እንዳይሆን እሱ ልቶ ኢትዮጵያን እየጎዳት ያለው ፖለቲካዊ አስተሳሰብ ምንድን ነው የሚለውን ደግሞ ራሱን ችሎ በሌላ ጊዜ ስለ ፖለቲካ በደንብ እናወራለን። ፖለቲካን እኔ እንደ ኤሌክትሪክ ምናምን የምፈራ አይነት አይደለሁም። ፖለቲካ የኛ መውጣትና መግባት ነው ብዬ በአንድ ትምህርት ላይ ተናግሬያለሁ። ስለዚህ ፖለቲካዊ ትንታኔ እንዳይሆን እሱን ላቆየውና በዋናነት ግን ሀገሪቱ ላይ የሚጨበጥ ተስፋ የለውም። ስለዚህ ጎበዝ አለመሆኑ አይፈረድበትም። በሶስተኛ ወጣቱ ትምህርቱ ላይ ጎበዝና ውጤታማ የሚሆነው ለፈጠራ ብቁ የማይሆንበት ምክንያት ምንድን ነው ሲባል ስርዓተ ትምህርቱም የትምህርት አሰጣጡም ልክ አይደለም። በቃ ይሄ ነው ከባዱ ነገር። የትምህርት አሰጣጡም ልክ አይደለም። በጣም ድብልቅልቁ ድንብርብሩ የወጣ ነው። የትምህርቱ ስርዓቱም ያቀፋቸው ትምህርቶችና የኢትዮጵያውያንን ነባራዊ አስተሳሰብና ማንነትንም ያማከለ ስላልሆነ ተማሪው በቃ የሚችለው ድረስ ይሄዳል። ከዛ በኋላ ሉዝ ያደርጋል። የራሱ ጉዳይ ሊል ይችላል። አንዳንዱ ዝም ብሎም የሆነ ቦታ ወስዶ እግዚአብሔር ይጣለኝ እንጂ አሁን ተምሬ ሰው አልሆንም ብሎም ይማራል። አንዳንዱ ደግሞ በጣም ባላመርመር ሆኖ እንዲሁ በቃ ጎበዝ ቤተሰብ ያለው ትንሽ በተስፋ ጭላንጭል ሊማር ይችላል። አብዛኛው ተማሪ ግን ጎበዝ የማይሆነው ምንድነው ሲባል ስርዓተ ትምህርቱ ጥሩ አይደለም። የተቀረጸው የኛን ማንነት ባማከለ ኢትዮጵያውያንን ሊጠቅምና ሊያስረዳ በሚችል መንገድ አይደለም። የምናጠናቸው ታሪኮች፣ የምንማራቸው ትምህርቶች አንድ አይደሉም። በቃ በጣም ብዙ ናቸው፣ የተዘበራረቁ ናቸው፣ ለእኛ ሀገር አይጠቅሙም። ስለዚህ ተመርቀንም ስደት ነው የምናስበው። ስደት እንኳን ሄደን ተመልሰን ሀገራችንን አናስታውስም። ስለዚህ ዓላማችን ምንድነው? እንደሆነ የፋብሪካ ዕቃ እየተመረትን መሸጥ ነው ዓላማችን ማለት ነው። ወይ ደግሞ ሲጋሽብ ወድቀን አንድ መጋዘን ውስጥ መታጎር ነው ስራችን ማለት ነው። ስለዚህ ትውልዱ በትምህርቱ ጎበዝና ውጤታማ የማይሆነው በእነዚህ ሶስት ምክንያት ነው። ወደ ሶስተኛው ነጥብ ስናልፍ ሶስተኛ ትውልዱ እንደ ህዝብ እንደ ሀገር እንደ ህዝብም እንደ ሀገርም የራሱ የሆነን ነገር የማይወደው ለምንድን ነው? ራሱን የማይወደው ለምንድን ነው? ከላይ ሁለቱን ነጥቦች ስናይ የነሱ አንድ ጫና አለ። ለራሳችን ለተፈጥሯችንም ባይተዋር ነን። ቤተሰባችንም ሃይማኖታችንም መንግስታችንም ደግፎት በሴትነታችን እንደ ሴት በወንድነታችን እንደ ወንድ ደስ ብሎን በልዩ ፍቅርና ሞገስ በሙሉ ሰውነት አልኖርንም፣ አላደግንም፣ አልተሰራንም። እሱ አንድ ጫና ነው። ቀጥሎስ ደግሞ ምንድን ነው ሲባል ኢትዮጵያ ምቹ መኖሪያ ስላልሆነች ህዝብ እንደ ሀገርም የራሱን ነገር አይወድም። በአንድ ትምህርቴ ላይ ተናግሬዋለሁ። ሰዎች ለምን ያታልሉናል በሚለው ላይ እንደው መንግስት አይፈቅድም እንጂ ኦፊሻሊ ቢፈቀድ በቃ ወደ ፈለጋችሁ ሀገር ኢትዮጵያውያን ሂዱ ችግር የለውም ቢባል ካለው የኢትዮጵያ ቁጥር 100 ምናምን ሚሊዮን 30 ሚሊዮኑ ሊቀር ይችላል ብዬ ተናግሬያለሁ። ለምንድን ነው ሲባል ኢትዮጵያ ምቹ መኖሪያ አይደለችም። አሁን የአየር ንብረቷ በጣም ጥሩ ነው። የያዘችው መልክዓ መሬት ምድሩ የሚያፈራው ያለው ሁኔታ በጣም ደስ የሚል ነው። ግን ሁል ጊዜ ኢትዮጵያውያን በማንነታችን እንዳንኮራ፣ ሀገራችን ላይ በሰላም እንዳንኖር በተለያየ ጊዜ ስርዓቱ ይቀያየራል፣ ትምህርቶች ይቀያየራሉ፣ ሀሳቦች ይቀያየራሉ። እርስ በርስ መስማማት የለንም፣ መከባበር የለንም። ስለዚህ ሰው እንደ ህዝብ ራሱን አይወድም።
ከጎረቤቱ ጋር ሰላም አይደለም፣ ከራሱ ጋር ሰላም አይደለም፣ በትዳሩ ሰላም አይደለም፣ ከቤተሰቡ ጋር ሰላም አይደለም፣ ከስራ ባልደረቦቹ ጋር ሰላም አይደለም፣ ከሃይማኖት መሪዎቹ ጋር ሰላም አይደለም፣ ከፖለቲካ መሪዎቹ ጋር ሰላም አይደለም። ስለዚህ እንደ ህዝብና እንደ ሀገር እንደ ግለሰብም ኢትዮጵያዊ ለምንድን ነው ራሱን የማይወደው? የራሱን ነገር ለምንድን ነው የማይወደው? ሁልጊዜ መጤ የሆነ ነገር የሚያንቆለጳጵሰው ለምንድን ነው? ልቡ ውጪ ውጪ የሚለው ለምንድን ነው ሲባል ባጭሩ ኢትዮጵያ ምቹ መኖሪያ አይደለችም። ከመልክዓ ምድሯ አንጻር፣ ከአየር ንብረቷ አንጻር አይደለም። የተፈጥሮ አደጋ በዝቶባትም አይደለም። ሰው ሰራሽ በሆኑ አደጋዎች በተደጋጋሚ ለረጅም ዓመት በመቀጥቀጧ ኢትዮጵያ በብዙ መከራ ውስጥ ስላለፈች ትውልዱ የዛለ ነው። ትንሽ ባርፍ እግዚአብሔር ሆይ ከዚህ አገር አውጣኝ የሚል ነው አብዛኛው። ለምንድን ነው በራሴ ምድር ላይ ማትባርከኝ ብሎ የሚጮህ ህዝብ ነው። ስለዚህ ደስተኛ አይደለም። ስለዚህ የነዚህ ሶስት ድምር ውጤት ትውልዱን ምን አድርጎታል ሲባል ህይወቱን ዝብርቅርቁን አውጥቶታል። ኢትዮጵያዊ ለምንድነው ጎበዝ የማይሆነው? ኢትዮጵያዊ ለምንድነው ስማርት የማይሆነው? ኢትዮጵያዊ ለምንድነው እነዚህ የማይሆነው ቢባል ወዶ አይደለም፣ አይፈረድበትም። ኢትዮጵያዊ እንዲያውም እነዚህን ሁሉ መከራዎች ተሸክሞ ይሄን ሁሉ ጉድ ይዞ እንዲያውም እየኖረ ነው። ምንም ሳይመስለው ሳይወድቅ ሳይፈርስ እየኖረ ነው። ሊደነቅ የሚገባው ትውልድ ነው። ተመቻችቶለት ኢትዮጵያ እውነትን እምላችሁ ለ10 ዓመት ረፍት ብታገኝ ለ10 ዓመት በቃ ልክ ብላ ድምጿ ሳይሰማ በርስ በርስም ብጥብጥ ሳይኖር መንግስታዊም ሃይማኖታዊም ጫና ሳይኖር የማህበረሰብም ወግ ጠራቂዎች ብጥብጥና ሁከት ሳያነሱ ኢትዮጵያ ጸጥ ብላ ለ10 ዓመት ሌት ተቀን ብትሰራ እውነቴን ነው የምላችሁ ዓለምን ጠቅልላ ነው የምትገዛው። ጠቅልላ ግን ረፍት የላትም። 10 ዓመት አይደለም ኢትዮጵያ የረባ 10 ወር 10 ቀን እንኳን ረፍት አድርጋ አታውቅም። በቃ ሌላ አጀንዳ ይነሳል፣ ብጥብጥ ነው። በሃይማኖት ሌላ አጀንዳ ይነሳል፣ ብጥብጥ ነው። በፖለቲካ ሌላ አጀንዳ ይነሳል፣ ብጥብጥ ነው። በግል ፍላጎት ሌላ ችግር ይነሳል፣ ብጥብጥ ነው። ስለዚህ ትውልዱ በፍቅርን ህይወቱ ደስተኛ አይደለም። በትምህርቱ ውጤታማና ጎበዝ አይደለም። እንደ ህዝብም እንደ ሀገርም ራሱንና የራሱን የሚወድ አይደለም። ለምን ሲባል እነዚህ የተጠቀሱት ምክንያቶች ስላሉ ነው። መፍትሄው ምንድን ነው የሚለው በሰፊው በሌላ ጊዜ እንነጋገርበታለን። የህዝብና የሀገር መፍትሄ በሚል ራሱን የቻለ ሌላ እንሰራለን። ለዛሬው ግን ባጭሩ ምን እናድርግ ሲባል እባካችሁ ወላጆች ልጆቻችሁን በፍቅር አሳድጓቸው። የልጆቻችሁ ስሜት እነሱ የገዙት የብልግና ስሜት አይደለም፣ ተፈጥሯዊ ነው። በልጅ አይምሮ የተረዱትን እናንተ እየገረዛችሁ እያስተካከላችሁ ወደ ጥሩ ብቃትና መስከን አብቋቸው። ልጆቻችሁን ውደዷቸው፣ ልጆቻችሁን እቀፏቸው። ልጆቻችሁ ሌላ ትውልድ አይደሉም። ልጆቻችሁ ሌላ አካል አይደሉም። ልጆቻችሁ ከእናንተ አብራክ የወጡ ራሳችሁ እየበዛችሁ ነው። ልጆቻችሁን እንደ ባዕድ አታድርጓቸው። የልጆቻችሁ ስሜት እናንተም አልፋችሁበታል። ስለዚህ ስለ ፍቅር፣ ስለ ጾታ፣ ስለ አምልኮ በደንብ አስተምሯቸው፣ በደንብ ያዟቸው። ነውር አይደለም። ወጣ ያለ ነገር እንዳይለምዱ ግልጽ አድርጉላቸው፣ አስተምሯቸው፣ ግረዟቸው፣ በደንብ አንጿቸው። ለእናንተም ጽኑና ተወዳጅ መከታ ይሆናሉ፣ ለሀገር ደግሞ ትልቅ ዋስትናም ይሆናል። በሁለተኛ ደረጃ መንግስትም ማስተካከል ያለበትን ያስተካከል፣ ከህዝቡ ጋር ይነጋገር። ሀገር የትውልዱ ናት፣ የመንግስት አካል ብቻ አይደለችም። መንግስት ማለት ህዝብ ሲጠቀለል የኃይል መገለጫ ነው። መንግስት ሲበተን ደግሞ ህዝብ ይሆናል። ሌላ ነገር እኮ አይደለም። መንግስት ማለት እኮ ህዝብ ተጠቅልሎ በአንድ የኃይል ስም ሲገለጽ መንግስት ይሆናል። መንግስት ተበትኖ ደግሞ በግለሰብ ደረጃ ሲጠራ ህዝብ ይሆናል። ሌላ ውስብስብ ነገር የለም። ስለዚህ ውድ የዩቲዩብ ቤተሰቦቼ፣ የበጎ ፕሮግራም ተከታታዮች ለነበረን ጊዜ ከልብ አመሰግናለሁ። የትውልድ ህይወት የተዘበራረቀው ለምንድን ነው የሚለው በእነዚህ 3 ምክንያቶች ስለሆነ እነዚህን 3 ምክንያቶች በደንብ ትኩረት ስጡባቸው፣ በደንብ አጤኗቸው። ለመፍትሄውም ደግሞ ዕለት ዕለት ስሩ። የዛን ጊዜ ህይወታችን በጎ ይሆናል፣ ቤታችን በጎ ይሆናል፣ ዘመናችንም በጎ ይሆናል። ወደፊት ለሚመጣው ትውልድም ደግሞ ዘመናችን የበጎ ዘመን ትውልድ፣ ያ ትውልድ ተብለን በመልካም ነገር እንጠራለን። አመሰግናለሁ። ለነበረን ጊዜ ደስ ብሎኛል። በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።